እስቲ ያስቡት፣ አንድ ቀን ስልክዎን ሲከፍቱ የሚያዩት ፎቶ፣ የሚሰሙት ድምፅ እና የሚያነቡት መረጃ እውነት እንደሆነ ማወቅ ካልቻሉስ? ዛሬ አርቲፊሻል ኢንተለጀንስ ወይም ኤአይ በዓለማችን በፍጥነት እየተስፋፋ ነው። ለሰዎች ስራን ያቀላል፣ አዳዲስ ነገሮችን ይፈጥራል። ግን ከዚህ ጀርባ ያሉ አንዳንድ ነገሮች ብዙ ሰዎችን ያስጨንቃሉ። ኤአይን መፍራት ያሉብን 5 እውነታዎችን እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉት። አንደኛው እውነታ ኤአይ የሰውን ድምፅ መኮረጅ ይችላል። በፊት የአንድን ሰው ድምፅ ለመኮረጅ ብዙ ቴክኖሎጂ እና ጊዜ ይፈልግ ነበር። አሁን ግን ኤአይ በጥቂት የድምፅ ምሳሌዎች ብቻ የሰውን ድምፅ ማስመሰል ይችላል። ይህ በጥሩ መንገድ ሊጠቅም ይችላል። ለፊልም፣ ለትርጉም፣ ለትምህርት ይጠቅማል። ግን አስፈሪው ነገር ሰዎች የሌላን ሰውን ድምፅ በመጠቀም መታለል መቻላቸው ነው። ለምሳሌ አንድ ሰው የቤተሰብን ድምፅ ተጠቅሞ ሊያጭበረብር ይችላል አንተን። ስለዚህ የወደፊት ዓለም ድምፅ ብቻ በመስማት ማመን አስቸጋሪ ሊሆን ይችላል። ሁለተኛው እውነታ ኤአይ ሐሰተኛ ፎቶና ቪዲዮዎችን መፍጠር ይችላል። ዛሬ ኤአይ ከፎቶን ብቻ በመጠቀም ቪዲዮ መስራት ይችላል። አንድ ሰው ያልሰራውን ነገር እንደሰራ ለማሳየት ሊውል ይችላል። ይህ ዲፕ ፌክ ተብሎ ይጠራል። ኤአይ የሚፈጥራቸው ምስሎች አንዳንድ ጊዜ ከእውነተኛ ፎቶ ለመለየት እስኪከብድ ደርሰዋል። ይህ ትልቅ ጥቅምም አለው። የፊልም ስራ፣ ዲዛይን ስራ እና ፈጠራን ያሳድጋል። ግን የሐሰት መረጃ ለማሰራጨት ለመጠቀምም ሊውል ይችላል። ሶስተኛው እውነታ ኤአይ አንዳንድ ስራዎችን ሊቀይር ይችላል። ብዙ ሰዎች የሚጠይቁት ጥያቄ ኤአይ ስራችንን ይወስዳል? መልሱ ቀላል አይደለም። ኤአይ አንዳንድ ተደጋጋሚ ስራዎችን ፈጣን ሊያደርግ ይችላል። ለምሳሌ ጽሑፍ ማዘጋጀት፣ መረጃ መፈለግ፣ አንዳንድ የዲዛይን ስራዎች ግን አዳዲስ እድሎችንም ይፈጥራል። ኤአይ የወደፊቱን ሰው ከኤአይ ጋር መስራት የሚችል ሰው ሊሆን ይችላል። አራተኛው እውነታ ኤአይ በፍጥነት እየተሻሻለ ነው። ከጥቂት ዓመታት በፊት ኤአይ ቀላል ጥያቄዎችን ብቻ ይመልስ ነበር። ዛሬ ግን ጽሑፍ መጻፍ፣ ምስል መፍጠር፣ ድምፅ ማዘጋጀት እና ብዙ ስራዎችን መስራት ይችላል። ይህ ፍጥነት አንዳንድ ሰዎችን ወደፊት ኤአይ ምን ያህል ይደርሳል ብለው እንዲጠይቁ አድርጓል። ስለዚህ የወደፊቱን ኤአይ መፍራት አለብን። አምስተኛው እውነታ የኤአይ ወደፊት ገና አልታወቀም። ኤአይ ትልቅ እድል ነው። ሕክምናን፣ ትምህርትን፣ ሳይንስን ሊያሻሽል ይችላል። እንደ ማንኛውም ኃይለኛ ቴክኖሎጂ በኃላፊነት መጠቀም ያስፈልጋል። ትልቁ ጥያቄ አሁንም ይህ ነው። ኤአይ የሰውን ልጅ ትልቁ ረዳት ይሆናል ወይስ ትልቁ ፈተና? እነዚህ ነበሩ ኤአይ የሚያስፈራ 5 እውነታዎች። ይሄን ይመስሉ ነበር። ይሄን ቪዲዮ ከወደዳችሁት ላይክ አድርጉ እና ለተጨማሪ ኤአይ እውነታዎች ሰብስክራይብ ማድረግ አትርሱ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ።